ሰላም እንዴት ናችሁ? ናትናኤል እባላለሁኝ የተስፋ ኤአይ መስራችና ቢልደር ነኝ። በዚህ ቪዲዮ የመጣሁት አንደኛ ተስፋ ኤአይ ምን እንደሆነ ለማውራት፣ በተጨማሪም ደግሞ ሚሽናችንን ምን እየሰራን እንደሆነ፣ ምን ግብ አድርገን እየተንቀሳቀሰን እንደሆነ ለእናንተም ለማስረዳት፣ ከዛም ደግሞ አንድ ይዘን የመጣ ነው ፕሮጀክት አለ። እሱን ፕሮጀክት ወደ እናንተ ለማስተዋወቅ ነው የመጣሁት። ቀጥታ ወደ ተስፋ ኤአይ ስመጣ፣ ተስፋ ኤአይ ማለት የኤጀንቲክ ኤአይን በመጠቀም ፕሮጀክቶችን ቢልድ የምናደርግበት ወይም ደግሞ አሁን ከረንትሊ እንደምናውቀው እንደ ቻት ጂፒቲ ወይም ደግሞ እንደነ ዲፕሲክ አይነት ሞዴሎችን በመጠቀም ኤጀንቲክ የሆነ አንድን ፕሮጀክት ከመጀመሪያ ጀምረን እስከ መጨረሻ ድረስ በምንሰራበት ጊዜ እንደ ኖርማል ቲም አክት ማድረግ የሚችሉ መልታ ኤጀንት ሲስተሞችን ወይም ማልታ ኤጀንት አርኪቴክቸር ያላቸውን ሶፍትዌሮች ዲቨሎፕ በማድረግ አንድን ፕሮጀክት ኤአይን መሀል ላይ በማስገባት በቲም ቢልድ ማድረግ ወይም ደግሞ የቲም ኢንቴሊጀንስን ለመፍጠር አስቦ የሚሰራ ሂውመን ኢን ዘ ሉፕ ወይም ደግሞ ሰው እና ኤአይን አንድ ላይ ለማቀላቀል ኤአይ ሰውን እንዲተካ ሳይሆን ኤአይ ሰው ጋር ሆኖ አንድ ላይ እንዲሰራ በማሰብ ቲም ኢንቴሊጀንስን ለመፍጠር ታስቦ የተሰራ ሶፍትዌር ነው። ስለ ሶፍትዌሩ አይ ቲንክ ሞር ወደ ዴሞ ስንሄድ አብዛኛውን ፕሮዳክታችንን በምናስተዋውቅበት ጊዜ ሞር የምናይ ይሆናል። ዛሬ ግን አንድ ይዘን የመጣ ነው ፕሮጀክት 1 ሚሊዮን ኤአይ ኢንጂነሮችን ከኢትዮጵያ ውስጥ ማውጣት የሚል ጎል ይዘን የመጣ ነው። ይህንንም ስቶሪ በምነግራችሁ ጊዜ ከየት ነው ይህንን ያሰብነው ብለን በምነግራችሁ ጊዜ አንድ ኤአይ ፕሮጀክትን ከመጀመሪያ ጀምሮ እስከ መጨረሻ ድረስ ለመስራት ስኪሉ ያላቸው፣ አቅሙ ያላቸው፣ እውቀቱ ያላቸው በጣም ደብዝ ገብተው ነገሮችን በትልቅ ኤፊሽንሲና ሪላያቢሊቲ መስራት የሚችሉ ኢንጂነሮች አይደለም ኢትዮጵያ ውስጥ፣ ዓለም ላይ ራሱ ገና በደንብ አልተፈጠሩም። ቴክኖሎጂው በጣም አዲስ ከመሆኑም አንጻር በጣም ብዙም በስልጠናም ደረጃ በዩኒቨርሲቲዎችም ደረጃ ገና እየገባ በመሆኑ ምክንያት ብዙ ዓለም ላይ ይሄንን ማድረግ የሚችሉ ታለንቶች የሉም። ስለዚህ አሁን ዓለም የምትሄድበት ኤአይን ቤዝ ያደረገ ኢኮኖሚ ላይ እንደነዚህ አይነት ታለንቶችን ማፍራት እኛም ለምንሰራቸው ፕሮጀክቶች፣ እኛም ለምናስባቸው ህልሞች እናም ደግሞ በዓለም ላይ ተወዳዳሪ ለመሆን ለመጀመሪያ ጊዜ እንደ አፍሪካም እንደ ሎ ሪሶርስ ወይም የእውቀት ላይ በጣም ወደ ኋላ ቀርተናል ብለን ለምናስባቸውም ሀገሮች ይሄ በጣም ትልቅ እድል እንደሆነና ይህንንም በመጠቀም ከዓለም ጋር መወዳደር የምንችልበትን አቅም የምንፈጥርበትን ፕላትፎርም ለማዘጋጀት ኤአይ ኢንጂነሪንግን ለማስተማር ሙሉ ለሙሉ ያለምንም ክፍያ ይህን ደግሞ ኤአይ ኢንጂነሮች ከኢትዮጵያ ወጥተው ዓለምን ማስጠራት እንዲችሉ በማሰብ እናም ደግሞ ዓለም እየሄደችበት ያለችውን አሁን በጣም ፉክክር የበዛበትን የኤአይ ሬስ እኛም መግባት እንደምንችል እንድናምንና ወደዛም አክሽን እንድንወስድ በማሰብ ይህንን ፕሮጀክት ይዘን መተናል ማለት ነው። ይሄ ማስተር ክላስ ነው የሚሆነው። ይሄ ማስተር ክላስ ነው ማለት አርቲፊሻል ኢንቴሊጀንስን አንድ ሰው አንደርስታንድ ባያደርገው አርቲፊሻል ኢንቴሊጀንስ ምንድን ነው የሚለውን አንደርስታንድ ከማድረግ አልፎ አርቲፊሻል ኢንቴሊጀንስን የሚጠቀሙ ሶፍትዌሮችን ከዲዛይን ጀምሮ እስከ ትሬኒንግ እስከ ኢንፍረንስ እናም ደግሞ እስከ ፋይን ቲዩኒንግ ወይም እነዚህ ቴክኒካል ተርሞች ናቸው፣ ግን አንድን ኤአይ ኢንጂኒየር ሊያስብሉ የሚችሉ እና በዓለም ደረጃ ተፈላጊ ሊያደርጉ የሚችሉ ስኪሎችን የምናስይዝበት እናም ደግሞ በዚህም አብረን ብዙ ፓርትነር አድርገን ከሎካሊ ካሉ ኢንተርናሽናሊም ካሉ በዚህ ፊልድ ላይ ከሚሰሩ ሰዎችንም እየጋበዝን የሚሰሩትንም ስራ እንዲያሳዩን ከዛም ደግሞ ወዴት እየሄድን ነው የሚለውንም እንዲነግሩንና ለተማሪዎችም ይህንን ኮርስ ለሚወስዱም ሰዎች ይህንን ቪዲዮም ለሚያዩም ሰዎች የስራ እድል እናም ከዛም በላይ ደግሞ አልፎ በዓለም ደረጃ ተወዳዳሪነትን የሚፈጥር ንቅናቄ ብለን እናስበዋለን ማለት ነው። ይህንን ካልኩኝ በኋላ ቀጥታ ወደ ምንድን ነው ኮርሱ የሚይዛቸው ይዘቶች ወይም ደግሞ ምንድን ነው የምናደርገው ወደሚለው እንሄዳለን። በመጀመሪያ የ3 ሰዓት ያህል ኮንቴንቶች የተዘጋጁት ስለ ሶፍትዌር ፋውንዴሽን
እና ስለ ኮምፒውተር ፋውንዴሽን ናቸው። ሰው የመጀመሪያው ኮምፒውተር ምንድን ነው፣ ኮምፒውተር እንዴት ይሰራል፣ ምን አይነት ኮምፒውተሮች አሉ፣ እነዚህ ኮምፒውተሮች አድቫንቴጃቸው፣ ዲስአድቫንቴጃቸው፣ አንዱ ለአንዱ የሚሆንበት አንዱ ለአንዱ የማይሆንበት ምክንያት ምንድን ነው የሚለውን በደንብ የምናይበትና ኮምፒውት የሚባለውን ኮንሰፕት አንደርስታንድ የምናደርግበት የመጀመሪያ 1 ሰዓት ሴሽን ይኖረናል። ከዛ ሁለተኛው ሴሽን ደግሞ ሶፍትዌር ምንድን ነው የሚለውን እናያለን። ሶፍትዌርን አብዛኛው ሰው እንዴት ነው አንደርስታንድ የሚያደርገው ብለን ከሰራ ነው ሰርቬይ የሰበሰብናቸው ኢንፎርሜሽኖች አሉ እና ደግሞ ሶፍትዌር ምንድን ነው አክቹዋሊ ሰው ተሰብስቦ ሶፍትዌርን ሲጽፍ ወይም ደግሞ አንድ ሰው ሶፍትዌር ኢንጂነር ነው ቢባል ሶፍትዌር ኢንጂነሪንግ ቀን ተቀን ላይ ምን አይነት ስራዎችን ይሰራል አንድ ሰው የሚለውን እና የሶፍትዌር ኢንጂነሪንግ ሮል አይነቶችን ዲፋይን አድርገን ሶፍትዌር ኢንጂነሪንግን በደንብ ፋውንዴሽን አንደርስታንዲንግ እንዲኖረው የምናደርግበት ሁለተኛው ሰዓት ይሆናል። ሶስተኛው ሰዓት ስለ አርቲፊሻል ኢንተለጀንስ የምናወራበት እና አርቲፊሻል ኢንተለጀንስ ከየት እንደጀመረ በየትኛው ዓመተ ምህረት መጀመሪያ ሀሳቡ ራሱ እንደመጣ አሁን እንደምናስበው በጣም ቅርብ እንዳልሆነ ከሩቅ ጊዜ ጀምሮ በጣም ብዙ ሪሰርቸሮችና ሳይንቲስቶች ይህንን አሁን ያለንበትን ቦታ ገና ሳያዩ ቪዥዋላይዝ እንዴት እንዳደረጉት እና ከዛ ጀምሮ የመጣውን ርቀት የምናይበት እና አሁን ያለበትን ስቴጅ የምንዳስስበት ይሆናል ማለት ነው። ይሄ የመጀመሪያው የፋውንዴሽን የምንሰጥበት ነው። ይሄንን አንደርስታንድ የሚያደርግ ሰው አርቲፊሻል ኢንተለጀንስ ምን ማለት እንደሆነ፣ ሶፍትዌር ዲቨሎፕመንት ምን ማለት እንደሆነ እና ስለ ኮምፒውተር በደንብ አንደርስታንዲንግ ኖሮት ወደሚቀጥለው ስቴጅ እንዲሄድ ነው የሚሆነው። የሁለተኛው ፓርት ውድ ቢ ስለ ኤአይ ኢንጂነሪንግ በደንብ ኢንደብዝ እየገባን ኤአይ ኢንጂነሪንግን የምናይበት ከላርጅ ላንጉጅ ሞዴሎች ምንድን ናቸው አሁን የምንሰማቸው እነ ቻት ጂፒቲ እነ ዲፕሲክ እነ ክላውድ ኤአይ እነዚህ እንዳለ እንደ ሞዴል ምንድን ናቸው፣ ስለ ትራንስፎርመር አርኪቴክቸር ወይም ደግሞ ኤአይን አሁን ያለበት ስፔሻሊ ከቋንቋ ጋር በተገናኘ ያለውን ኢንቴሊጀንስ ቤዝ አድርጎ ፋውንዴሽን የሰራበትን የትራንስፎርመር አርኪቴክቸር በደንብ ዲፋይን አድርገን የምናይበት ራሳችንም ደግሞ ኢምፕሊመንት የምናደርግበት ይሆናል። ከዛ በኋላ ስለ ስትራክቸርድ አውትፑትስ እናወራለን። ይሄ ማለት ስለ ኤአይ ኢንጂነሪንግ በምናወራበት ጊዜ አሁን ያሉ ኤጀንቶች ወይም ላርጅ ላንጉጅ ሞዴሎች ምንድን ናቸው፣ ኤአይ ኢንጂነሪንግን ኤአይ ኢንጂነሪንግ የሚያስብለው ነገር ምንድን ነው፣ ስለ ላርጅ ላንጉጅ ሞዴሎች ካወራን በኋላ እንዴት ነው ከነዚህ ላርጅ ላንጉጅ ሞዴሎች ጋር የሚኖረን ኢንተራክሽን፣ ምን አዲስ ነገሮች እየተፈጠሩ ነው የሚለውን ቼክ እናደርጋለን። ስለ ቬክተር ዴታቤዞች እናያለን። ይህም ደግሞ ማለት ኦልሬዲ ከዚህ በፊት ያልተሰሩ ወይም ከዚህ በፊት በላርጅ ላንጉጅ ሞዴሉ ውስጥ ያልተቀመጡ ዴታዎችን ለአርቲፊሻል ኢንተለጀንሱ ወይም ደግሞ ለላርጅ ላንጉጅ ሞዴሉ እንዴት አድርገን ነው እንደ ኮንቴክስት ፕሮቫይድ የምናደርገው የሚለውን የምናይበት ይሆናል። ስለ ራሱን የቻለ የዴታ አይነት ነው። አሁን በምንጠቀመው የኤአይ ቻት በምናደርግበት ጊዜ ያሉ ከመጀመሪያ እኛ ቻት ከምንልክበት ሰዓት ጀምሮ ከሞዴሉ ጋር ወይም እዛ ሰርቨር ላይ ሄዶ ከሞዴሉ ጋር በሚኖረው ኢንተራክሽን ከዛ ተመልሶ ለእኛ ቻት ስትሪም በሚደረግበት ጊዜ ውስጥ ያሉትን እንዳለ ሉፖች እናያለን እና በዛ ሉፖች ውስጥ ምን አይነት ዴታዎች አሉ፣ ዴታ እንዴት ሪፕሬዘንት ይደረጋል የሚለውን እናያለን። ይሄ this would be again የፋውንዴሽን ነው for an AI engineering። ከዛ በኋላም we'll see about retrieval augmented generation የሚባል ቴክኒክ አለ። አሁን አብዛኛው ኤአይ ኢንጂነር ይሄንን ስኪል የግድ ሊኖረው ይገባል። ወደ ስራ ፎርስ ውስጥ በሚገባበት ጊዜ ምን እንደሆነ ማወቅ አለበት። እንዴት ደግሞ retrieval augmented generation አርኪቴክቸሩን እንዴት ዲዛይን ማድረግ ይችላል እና ደግሞ ይሄንን እንዴት ኤአይዎችን ሞር የምንሰጣቸውን እውቀት ከኛ ከምንፈልገው ኮንቴክስት ጋር ብቻ ግራውንድ ማድረግ እንዴት ይቻላል የሚባልበት በጣም ወሳኝ አርኪቴክቸር ነው። ስለዚህ እናወራለን። ደን ከዛ በኋላ ኤጀንቶችን ምንድን ናቸው፣ ዋትስ አን ኤጀንት፣ ኤጀንቲክ ኤአይ ምንድን ነው፣ ኤጀንቶችን እንዴት ዲዛይን እናደርጋለን፣ ኤጀንቶች ዲዛይን የሚደረጉበት ፍሬምወርኮች ምንድን ናቸው፣ ኤጀንቲክ አፕሊኬሽኖችን እንዴት ከሌላ አይነት አፕሊኬሽን ምን ይለያቸዋል የሚባሉትን
በደንብ አንደርስታንድ እናደርጋለን። ደን ከዛ በኋላ ስለ ፋይን ቲዩኒንግ እንማራለን። ሶ ይሄም ሞር አድቫንስድ እየሆነ የሚሄድ ሲሆን ይሄም ደግሞ በጣም ለአንድ ኤአይ ኢንጂነር ነኝ ብሎ የስራ ማርኬት ውስጥ ለመግባት ወይም ደግሞ ኮምፒት የሚያደርግ ፕሮዳክትን ዲዛይን ለማድረግ አንድ ኤአይ ኢንጂነር ክሌም ሊያደርገው የሚገባ ስኪል ነው። ከዛም ስለ ኢቫሉዌሽን እና ስለ ኦብዘርቫቢሊቲ እናወራለን። ይሄም አሁን ተጨማሪ አዲስ በጣም ተፈላጊነት ያለው ሙያ ነው። ኤአይ የሚያወጣውን መልሶች ወይም ደግሞ አውትፑቶች እንዴት አድርገን ነው ቴስት የምናደርገው? ሶፍትዌሩ ኮምፕሊትሊ ተቀይሯል፣ እንደ ድሮ አይደለም። ሶ ድሮ ቴስት የምናደርግበት ሶፍትዌርን መንገድ እና አሁን ሶፍትዌርን ቴስት የምናደርግበት መንገድ በጣም የተለያየ ነው። ስለዚህ ከረንትሊ አሁን ባለው የኤጀንቲክ ኤአይ ውስጥ ኤአይዎችን እንዴት ቴስት ማድረግ እንችላለን፣ ምን እየሰሩ ነው የሚለውንስ እንዴት ኦብዘርቭ ማድረግ እንችላለን፣ ኢቫሉዌትስ እንዴት ማድረግ እንችላለን የሚባሉ ቴክኒኮችን የምናይበት ይሆናል። ደን መጨረሻ ላይ ስለ ዲፕሎይመንት እና ማሽን ለርኒንግ ኦፕስ እናያለን። ዊች ሚንስ አንድ ኤጀንቲክ የሆነ አፕሊኬሽንን እንዴት ነው ዲፕሎይ የምናደርገው፣ ዊች ሚንስ ለዩዘሮቻችን እንዴት ነው የምናቀርብላቸው፣ ሰርቭ እንዴት ነው የምናደርገው። አፕሊኬሽኑን ከጻፈን በኋላ አፕሊኬሽኑን ከሰራን ከተቀለል ነው በኋላ እንዴት አድርገን ነው ለ10 ሺህ ለ20 ሺህ ለ1 ሚሊዮን ዩዘሮች ያንን አፕሊኬሽን የምንሰጠው። በዛ ፕሮሰስ ውስጥ እንዴት ነው ትሬን የምናደርገው፣ ፋይን ቲዩን የምናደርገው፣ ሞር እየተሻሻለ እንዲሄድ ኤአዩ የምናደርገው፣ የሰዎችን ዴታ እንዴት ነው ፕሮቴክት የምናደርገው፣ እኛስ ኮዳችንን እንዴት ነው ተከፋፍለን የምንጽፈው፣ ዋት ደዝ ሉክ ላይክ የኤአይ ሶፍትዌርን ዲቨሎፕ አድርጎ ሜንቴን ማድረግ ምን ይመስላል የሚለውን እናያለን ማለት ነው። ሶ ዲስ ኢዝ በደንብ በዘርፉ ባሉ ሰዎች ጋር አብረን ሆነን እያወራን እነሱ በሰሩት አፕሊኬሽን እኛም በሰራነው አፕሊኬሽን ውስጥ የተማርናቸው ነገሮች ናቸው። አውቃለሁኝ ለቢጊነር ፍሬንድሊ ላይሆን ይችላል ይሄ ኮርስ። ከዚህ በፊት ሶፍትዌር ኢንጂነሪንግ ላይ የነበሩ ሰዎች ወይም ኢንጂነሪንግ ፊልድ ላይ የነበሩ ሰዎች ኦር ደግሞ ኤኒ ዩኒቨርሲቲ ገብተው የሚያውቁ ሰዎች ኦር ማትስ ፊዚክስ ረጅም ጊዜ ማንበብ፣ ረጅም ጊዜ ኮድ ማየት፣ ረጅም ጊዜ መስራት ልምዱ ያላቸው ሰዎች ነው ይሄንን ኮርስ ሊወስዱት የሚችሉት። ይሄ ኮርስ ያልሆነው ምንድን ነው? በአንድ ቀን ወይም በ5 ደቂቃ ወይ በ15 ደቂቃ ወይ በአንድ ቀን ውስጥ ዌብሳይት መስራት እና ዲፕሎይ ማድረግ አይነት ኮርስ አይደለም። ቴክኒካሊ ከበድ የሚል ኮርስ ነው። ሶ ይሄንን ታግሰው የሚያልፉ ሰዎች ልክ ያው ዓለም እንደሚታወቀው ከበድ ያለ ነገር የሚሰሩ ሰዎች ከበድ ያለ ሪዋርድ አላቸው። ስለዚህ ይሄንን ኮርስ ደግሞ ጠንክረው የሚሰሩ ሰዎች በዓለም አቀፍ ደረጃ ሲቪያቸውን which will be the project ይሄንን ኮርስ ሰርተው ሲጨርሱ የሚኖራቸው ሲቪ ይኖራል፣ ራሱ ፕሮጀክቱ ማለት ነው። ሶ የሚሰሩትን አፕሊኬሽን በማስተዋወቅ ጥሩ የስራ እድል እንዲያገኙ ከዛም ደግሞ አልፈው ከኢትዮጵያ ውስጥ ኤአይ ኢንጂነሮች መውጣት ችለዋል ተብለው ዶሚኔት ማድረግ የምንችልበትን እድል ለመፍጠር ነው። I mean, if you think about it, almost 1 ሚሊዮን ኮምፒውተር አለ፣ 1 ሚሊዮን ወጣት አለ። በጣም ኢትዮጵያ ውስጥ ጎበዝ ተማሪዎች አሉ። ወደ ውጭ ሀገር በሚሄዱበት ጊዜ ብዙ እንደምናውቀው በጣም ጥሩ ቦታ ላይ የሚደርሱ ሰዎች አሉ። ይህንን ታለንታቸውን ለማውጣት ብዙ ጊዜ ሪሶርስ ነበር የሚጎላቸው፣ ግን አሁን ኤአይ እሱን ነገር በጣም አስቀርቶታል። ይህንን ኮርስ ለመማር ምንም ሪሶርስ አያስፈልጋችሁም፣ ኮምፒውተር ካላችሁ በቂ ነው። ሌላ የምትፈልጓቸውን ነገሮች እንዳለ በፓርትነሮቻችን ይሟሉላቸዋል። ለምሳሌ እንደ ኢንፍራስትራክቸር ትሬኒንግ፣ ሞዴል ትሬን ማድረግ ከፈለጋችሁ፣ ጂፒዩ ከፈለጋችሁ ሪሞትሊ እንዴት አክሰስ ማድረግ ትችላላችሁ የሚባለውን እሱን ሁሉ አመቻችተንላቸዋል ማለት ነው። ሶ this is for the nerds። በጣም ከባድ ፕሮጀክት መስራት የሚወዱ ራሳቸውን ቴክኒካሊ ቻሌንጅ ማድረግ የሚወዱ ሰዎች this course is for you። and የዚህ ኮርስ የእንግሊዘኛ ቨርዥኑ በብዙ የኮርስ ፕላትፎርሞች ላይ እናም ደግሞ with advanced features እና premium features ለገበያ የምናወጣቸው ይሆናል። so take this as a very good opportunity to break in AI ወይም ደግሞ in tech በ2026 መጨረሻ ላይ አንድ ፕሮጀክት እንሰራለን። ይህንን ሁሉ ኮርስ ይህንን ሁሉ ነገር ከተማረን በኋላ
አንድ የምንሰራው ካፕስቶን ፕሮጀክት ይኖራል። ሶ ይሄ ፕሮጀክት ፕሮዳክሽን ግሬድ የሆነ ኤአይ ኤጀንት ዲፕሎይ ታደርጋላችሁ ይህንን ስትሰሩ። ሶ ፕሮዳክሽን ግሬድ ምን ማለት ነው? ኖርማሊ ኮምፒውተራችሁ ላይ የሚሰራ ወይም ደግሞ ፕሮቶታይፕ ሳይሆን 10 ሺህ 20 ሺህ 30 ሺህ ዩዘሮችን ማስተናገድ የሚችል አቅም ያለው ጥሩ ኳሊቲ ኮድ እና ከሶፍትዌር ዲቨሎፕመንት ላይፍ ሳይክሉ ላይ ከመጀመሪያ ከሪኳየርመንትስ ከመውሰድ ጀምሮ እስከ መጨረሻ እስከ ሜንቴናንስ ድረስ ያለውን ፕሮሰስ እንዳለ የፕሮፌሽናል የሆነ ፕሮሰስ የሚከተል እናም ደግሞ ለግሩፕ ሆኖም ለመስራት ሬዲ የሆነ ሶፍትዌር ትሰራላችሁ ማለት ነው። ሶ በዚህ ፕሮሰስ ውስጥ ዴታዎችን ሪድ ማድረግ ከፒዲኤፎች፣ ከዌብሳይት፣ ከቮይስ እና እነዚህን ስክራፕ ማድረግ፣ ዴታ መሰብሰብ፣ ዴታዎቹን ደግሞ ተሰብስቦ ወደ ኤጀንቲክ ወደሆነ ሎጂክ መቀየር which is the brain part ይህንንም ያካትታል። ኤንድ ይህንን ሁሉ ደግሞ በምታደርጉበት ጊዜ የተለያዩ አይነት ዴታ አላችሁ። በጣም ብዙ ዴታ ነው የሚኖረው። ሰው ዴታዎቹን የት ታስቀምጧቸዋላችሁ? ቬክተር ዴታ ቤዞች አሉ። ከዛ በኋላ ኖርማል ደግሞ የቴክስት የቻት ዴታዎች አሉ። ሰው እነሱን ራሳቸውን እንዴት ተጠቅማችሁ የት ታስቀምጧቸዋላችሁ፣ እንዴት ኢንጂነር ታደርጓቸዋላችሁ የሚባሉ አሉ። ኤንድ መጨረሻ ላይ you'll have an inference stack which means የሰራችሁትን ሞዴል ልክ ቻት ጂፒቲ ወይም ዲፕሲክ እንደሚያደርገው ፓርትነሮቻችንና እኛ ሆነን ባዘጋጀንላችሁ ክላውድ ኤንቫይሮንመንት ላይ ዲፕሎይ በማድረግ ለዩዘሮቻችሁ ፌስ የምታደርጉበትና ለዩዘሮቻችሁ የምትሰጡበት ስቴጅ ይኖረዋል ማለት ነው። ያ ሶ ፕሪሪኩዊዚት ዋይዝ ይህንን ኮርስ ለመውሰድ ምን ያስፈልጋል? you have to be a nerd አትሊስት ፕሮግራሚንግ የሚመቻችሁ ሰዎች መሆን አለባችሁ። ኮምፒውተር ከፍታችሁ ለረጅም ጊዜ ማፍጠጥ የምትፈልጉ ሰዎች መሆን አለባችሁ። አምና ግን ሰሊዩ ምንም ኮዲንግ ማወቅ አያስፈልግባችሁም። ሶፍትዌር ኢንጂነሪንግ አይነት ኖ ኮድ አይነት አፕሮች አይደለም ያለው ይሄ። this is for those who actually want to take ሶፍትዌር ኢንጂነሪንግ እና አርቲፊሻል ኢንቴሊጀንስ ሲሪየስሊ ማለት ነው። ሶ ከዚህ በፊት ፕሮግራሚንግ ስኪል ያላችሁ ዌብ ዲቨሎፕመንት ላይ አፕሊኬሽን ሞባይል አፕሊኬሽን ዲቨሎፕመንት ላይ ዴቭኦፕስ ላይ እንደነዚህ አይነት ቦታ ስትሰሩ የነበራችሁ ሰዎች ከሪራችሁን ወደ ኤአይ መቀየር ወይም ደግሞ ወደ ኤአይ ኤናብልድ የሆነ ስታክ ውስጥ ለመግባት የምትፈልጉ ከሆነ this one is the best ለእናንተ የሚሆን ነው። ከዚህ በፊት ሶፍትዌር ኢንጂነሪንግ ላይ ደግሞ ፓርቲሲፔት አድርጋችሁ ማታውቁ ከሆነ ሶፍትዌር ሰርታችሁ ማታውቁ ከሆነ ግን ረጅም ጊዜ ቁጭ ብላችሁ ማንበብ የምትፈልጉና ጊዜ ሰጣችሁ መማር የምትችሉ አይነት ሰዎች ደግሞ ከሆናችሁ ይሄም ለእናንተ ይሆናል። ምንም ሶፍትዌር ማወቅ ሪኳየርመንት መሆኑ ቀርቷል። አሁን ባለንበት ጊዜ this is more of like understanding how software is implemented and ራሱ ኤአይን ተጠቅመን ነው አብዛኛውን ኮድ የምንጽፈው። ስለዚህ ፕሮግራሚንግ ላንጉዌጅ ማወቅ አይደለም ኮንሰፕቱ። ዋናው አርኪቴክቸራል ማሰብ ኢንተሌክቹዋል የሆነ ፕሮብለም ሶልቪንግ ማይንድሴት ያለው ሰው ይሄንን ኮርስ መውሰድ ይችላል ማለት ነው። ሶ በምን ነው የሚለቀቁት እነዚህ ኮርሶች? ዩቲዩብ ላይ ነው የሚለቀቁት። ሶ some of the courses ከዚህ ካወራሁላችሁ መካከል እኔ በማስተምራችሁ ሴክሽኖች ይኖራሉ። ገስት የምናደርጋቸው ሰዎችም ዴሞ እያሳዩ ኮንቴንት ወስደው የሚሰሩበትም ጊዜ ይሆናል። ስለዚህ በዩቲዩብ ላይ ነው የሚለቀቀው and we're excited how this can turn up. የመጨረሻ ጎሉ የሚሆነው at least we know if we can get 1 million AI engineers ይህንን ኮርስ አይተው ቢወጡ የሚል አምቢሽስ የሆነ እቅድ አለን። ግን ሪሊስቲክሊ I think ይህንን ዩቲዩብ ቪዲዮ አይተው ብዙ ሰዎች የራሳቸውን ፖርትፎሊዮ ቢልድ ያደርጋሉ ብለን ተስፋ እናደርጋለን ማለት ነው።